ሰላም ቤተሰቦች እንዴት ናችሁ? እስቲ ሞተር ያላችሁ ባጃጅ ያላችሁ እስቲ በኮሜንት አሳውቁኝ። ይሄ ነገር ገጥማችሁ ያውቃል? ይሄም ምንድነው? ሞተር አልነሳ ኪከሩ ሲመታ አልነሳ ያለ አስቸግሯችሁ ያውቃል? ባጃጅስ ኳድራ ሲመታ አልነሳ ብላችሁ ያውቃል? ይህንን ለማስተካከል ስንት ጋራጅ ቤቶች ሄዳችኋል? ይህንን ለማሰራት ስንት ጋራጅ ባለሙያ ጠርታችኋል? ግን እኛው እዚሁ ማስተካከል እየቻልን ማለት ነው። እስቲ ይሄን ቪዲዮ ተመልከቱ። ካንዴላውን ነው ችግሩ። ኪከሩን ሲመታ አይነሳም። ካንዴላውን ምን እንዳደረገ ይዩት። ካንዴላውን ከላይ ፈታ፣ እምቢ ሲለው በካንዴላ መፍቻ ፈታት። ቀጥሎ ውስጡ ያለውን አራገፈ። በቤንዚል እዛው ቤንዚል ሞተራችን ላይ አለ። በቤንዚል ካንዴላውን አጠበ። መልሶ ሲያስገባ ተረከነ ያለ። እስቲ ይሄን ቪዲዮ ብቻ ተመልከቱ። ካም በኋላ እቺን ለማስተካከል እኛ የሚያክተን ምንድነው? እጃችን ላይ ምን ያስፈልገናል? ካንዴላ መፍቻና ፒንሳ ብቻ። ስለዚህ ቪዲዮን ተከታትላችሁ የሆነ ቀን ስለሚጠቅማችሁ ፌቨራይት አድርጉ። የሆነ ጊዜ ላይ ይጠቅማችኋል። ቤቴንም ፎሎ፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አዳዲስ መረጃዎችን ለማግኘት ቤተሰብ ይሁኑ። አመሰግናለሁ። ሰላም ቤተሰቦች እንዴት ናችሁ? እስቲ ሞተር ያላችሁ ባጃጅ ያላችሁ እስቲ በኮሜንት አሳውቁኝ። ይሄ ነገር ገጥማችሁ ያውቃል? ይሄም ምንድነው? ሞተር አልነሳ ኪከሩ ሲመታ አልነሳ ያለ አስቸግሯችሁ ያውቃል? ባጃጅስ ኳድራ ሲመታ አልነሳ ብላችሁ ያውቃል? ይህንን ለማስተካከል ስንት ጋራጅ ቤቶች ሄዳችኋል? ይህንን ለማሰራት ስንት ጋራጅ ባለሙያ ጠርታችኋል? ግን እኛው እዚሁ ማስተካከል እየቻልን ማለት ነው። እስቲ ይሄን ቪዲዮ ተመልከቱ።